ከዳንጎቴ ግሩፕ ጋር በጣምራ የሚገነባው ይህ የማዳበሪያ ፋብሪካ በውጭ ምንዛሪ እጥረት ለምናስገባው ነዳጅና ማዳበሪያ የምናውጣውን በአመት ከ5 ቢሊዮን ዶላር በላይ ወጪ እናድናለን ማለት ነው። ይህም ማለት ገበሬዎቻችን ከውጭ በሚመጣ ማዳበሪያ ላይ ያላቸው ጥገኝነት ያበቃል፣ የምግብ ዋስትናችን ይጠበቃል፣ የግብርና ምርታማነታችን ወደ ላቀ ደረጃ ይሸጋገራል። ይሄ የፖሊሲ ለውጥ ብቻ ሳይሆን በሚሊዮኖች የሚቆጠሩ አርሶ አደሮችን ህይወት የሚቀይር ትልቅ አብዮት ነው። በሶስተኛ ደረጃ የኢንዱስትሪ መስፋፋትን ያፋጥናል። ማንኛውም ኢንዱስትሪ አስተማማኝና ርካሽ የኃይል ምንጭ ይፈልጋል። የተፈጥሮ ጋዙ ለሲሚንቶ ፋብሪካዎች፣ ለጨርቃ ጨርቅ ኢንዱስትሪዎችና ለሌሎችም አዳዲስ ፋብሪካዎች የደም ስር ይሆናል። ይህም በሚሊዮኖች ለሚቆጠሩ ኢትዮጵያውያን ወጣቶች የሥራ ዕድል ይፈጥራል። በመጨረሻም የሶማሌ ክልልን ገጽታ ይቀይራል። ይህ ፕሮጀክት ለዘመናት ተዘንግቷል የሚባለውን የሶማሌ ክልልን የሀገሪቱ የኢኮኖሚ ማዕከል ያደርገዋል። በፕሮጀክቱ ዕቅድ መሠረት ከ600 ኪሎ ሜትር በላይ አዲስ መንገድ ይገነባል ወይም እየተገነባ ነው። ስለሆነም ለክልሉ ሕዝብ የሥራ ዕድል ይፈጥራል። ክልሉ ከሀብቱ የሮያሊቲ ክፍያን ያገኛል። የተፈጥሮ ጋዙ ለኢትዮጵያ የሚፈጥረው አዲስ ራዕይ ይህ ነው። እንግዲህ የኢኮኖሚ ነጻነት፣ የግብርና አብዮትና ሁሉን አቀፍ እድገት። ነገር ግን ብዙዎቻችሁ ልትጠይቁት የምትችሉት አንድ ትልቅ ጥያቄ አለ። ይህ ፕሮጀክት ይህን ያህል ግዙፍ ከሆነና ለዓመታት ሲሰራ ከነበረ እንዴት ነው ስለ ስኬቱ ለመስማት እስከዚህ ሰዓት ድረስ የጠበቅነው? ለምንድነው ይሄ ሁሉ በከፍተኛ ዝምታና ሚስጥራዊነት ሲሰራ የነበረው? መልሱን የሰጡን ጠቅላይ ሚኒስትሩ ራሳቸው ናቸው። እናም መልሱ ሀገራችን ላለፉት 13 ዓመታት ስታካሂደው የነበረውን ሌላ የማይታይ ጦርነት ያጋልጣል። ላለፉት 13 ዓመታት ኢትዮጵያ በአባይ ወንዝ ላይ ኮንክሪትና ብረትን ብቻ አልነበረም የምትገነባው። ከዚያ ጎን ለጎን በዓለም የዲፕሎማሲ መድረኮች ላይ በሚዲያ ዘመቻዎችና በድብቅ የሳይበር ጥቃቶች ውስጥ ከፍተኛ ጦርነት ስትዋጋ መጥታለች። ግብጽና ተላላኪዎቿ ግድቡ አደጋ ነው፣ ጦርነት ያመጣል፣ የውሃ ፍሰትን ያስቀራል እያሉ ዓለምን ለማሳመን ሞክረዋል። በሚሊዮን የሚቆጠር ዶላር አውጥተው የሐሰት ፕሮፓጋንዳ ነዝተዋል። በማዕቀብ ለማስፈራራት ሞክረዋል። የግድቡን ግንባታ ለማደናቀፍ ያልፈነቀሉት ድንጋይ አልነበረም። ነገር ግን ኢትዮጵያ በልጆቿ አንድነትና ጽናት ይህንን ሁሉ ተቋቁማ ድል አድርጋለች። ስለዚህ መንግስት ከህዳሴው ግድብ ፕሮጀክት ትምህርት ወስዷል። የተፈጥሮ ጋዝ ፕሮጀክቱንም ለማክሸፍ ምናልባትም ከዚያ በባሰ መልኩ ሌት ተቀን ሊሰሩ ይችል ነበር። ሪፖርተር ጋዜጣ ትላንት ይዞት በወጣው አንድ ዜና ላይ የኢትዮጵያ መንግስት ጋዙን ለዓለም ገበያ የሚያቀርበውን የጋዝ ቧንቧ መስመር ፕሮጀክት መሰረዙን ገልጿል። ዘገባው እንደሚለው ከሆነ የኢትዮጵያ መንግስት ለዓመታት ሲያቅደው የነበረውን ከኦጋዴን ተፋሰስ ተነስቶ እስከ ጅቡቲ ወደብ ድረስ የሚዘረጋውን የ767 ኪሎ ሜትር የጋዝ ማስተላለፊያ ቧንቧ ፕሮጀክትን ሙሉ በሙሉ ሰርዞታል። መንግስት ይህንን ሀብት ለውጭ ገበያ ለማቅረብ ወደ ጅቡቲ የሚዘረጋውን የቧንቧ መስመር ፕሮጀክት መሰረዙን ያስታወቀው ደግሞ የኢትዮጵያ ኢነርጂ አውትሉክ 2025 የተሰኘው የመንግስት ይፋዊ ሰነድ ነው። ይህ ውሳኔ ከላይ ካየነው ታላቅ ሀገራዊ ራዕይ ጋር ፍጹም የሚጋጭ ይመስላል። የቢሊዮን ዶላር ገቢ የሚያስገኝ ፕሮጀክት ምርቱ ሊጀመር ወራቶች ሲቀሩት እንዴት ይሰረዛል የሚል ጥያቄን ሊያስነሳ ይችላል። ለፕሮጀክቱ መሰረዝ በይፋ የቀረበው ምክንያት የፋይናንስ እክልና የአፈጻጸም መዘግየት የሚል ነው። ነገር ግን እስቲ በጥልቀት እናስብ። አንድ ሀገር የ50 ዓመት የኢኮኖሚ ጣፈንታዋን የሚቀይር ፕሮጀክትን በፋይናንስ እክል ብቻ ተወች ወይንስ ከዚህ ውሳኔ በስተጀርባ የኢትዮጵያን የወደፊት ጣፈንታ የሚወስን እጅግ ትልቅና ደፋር ሀገራዊ ስትራቴጂ ይገኛል? የዚህን ጥያቄ መልስ ለማግኘት ከቀረበው ይፋዊ ምክንያት ባሻገር ማየትና የኢትዮጵያን አዲስ ታላቅ ስትራቴጂ መመርመር አለብን። መልሱ ምናልባት በፋይናንስ እጥረት ውስጥ ሳይሆን በሀገራዊ ክብርና በሉዓላዊነት እሳቤ ውስጥ ተደብቆ ይሆናል። ለሶስት አስርት ዓመታት የኢትዮጵያ የኢኮኖሚ ደም ስር በጅቡቲ በኩል ብቻ እንዲፈስ ተደርጓል። ይህ ሀገራችንን ለከፍተኛ የኢኮኖሚና የፖለቲካ ጥገኝነት ዳርጓታል። አንድ ሀገር መላ የውጭ ንግዷ ማለትም እስትንፋሷ በአንድ ነጥብ ላይ ብቻ ጥገኛ ሲሆን ሉዓላዊነቷ ሙሉ ሊሆን አይችልም። ይህ ማለት የኢኮኖሚ ጣፈንታችን በሌላ ሀገር የፖለቲካ ውሳኔ ላይ የተመሰረተ ነው ማለት ነው። ይህንን ስትራቴጂካዊ ተጋላጭነት መቀየር ደግሞ የግድ ነው። ታዲያ መንግስት እያሰበ ያለው ይህንን ቢሆንስ? ይህንን 4 ቢሊዮን ዶላርና ቀጣይ ክፍያዎችን ለሌላ ሀገር ከምከፍል ለምን በገዛ ሀገሬ የወደፊት ወደብ ዙሪያ መሰረተ ልማት አልገነባበትም የሚል ስሌት ቢሆንስ? ይህ የረጅም ጊዜ አስተሳሰብ ነው።
ይህም ታላቅ ቤትህን በተከራየኸው መሬት ላይ ከመገንባት ይልቅ የራስ መሬት ላይ ትንሽ ጎጆ ብትሆንም መስራት ይሻላል ከሚለው ሀገርኛ አባባል ጋር ይመሳሰላል። ይህ ሐሳብ ከጠቅላይ ሚኒስትሩ የቀድሞ መግለጫዎች ጋር ሲገናኝ ትርጉም ይሰጣል። የቀይ ባህር መዳረሻ ለኢትዮጵያ የመኖር ወይም ያለመኖር የህልውና ጉዳይ እንደሆነ በተደጋጋሚ ተናግረዋል። ስለዚህ የጋዝ መስመሩ መሰረዝ የውድቀት ምልክት ሳይሆን መንግስት የቀይ ባህር መዳረሻ ጥያቄውን ከንግግር ወደ ተግባራዊ ፖሊሲ እያሸጋገረ መሆኑን የሚያሳይ ከምንጊዜውም የበለጠ ጠንካራ ምልክት ነው ተብሎ ሊወሰድ ይችላል። የተፈጥሮ ጋዙ